ደቡብ ጎንደር ጋይንት በቀደመ ስሙ አቤጌድ የሚባል የነበረውና በኋላ ግንቢያ የተባለው ያሁኑ የቤተልሔም መገኛ። የቦታው ታሪካዊቷ ስፍራ በአብርሃ ወአጽብሃ መመስረቷን ይናገራል። በአጼ ዳዊት ዘመን በጣም ገናና ሆነች። ዛሬ ግን ከሁሉ በላቀ የድጓ ማስመስከሪያነት ስምና ክብሯ ከፍ ብሎ ይኖራል። ቤተልሔም ቀደምቷ መንፈሳዊ ዩኒቨርሲቲ በድጓ ብቃት ማስመስከሪያነት ስመ ጥሯ። አያሌ ሊቃውንት እዚህ በዜማ ተሰርተዋል። ከዚህ በዜማ ተመርቀዋል። እዚህ ዜማን አስመስክረዋል። ከፍ ካለ ስፍራ አርፋለች። ከፍ ብሎ የኖረ የትምህርት ታሪክ አላት። ሊቃውንቱ እዚህ ተሰርተዋል። አንድ ወቅት ጦርነት ሆነ። ታሪካዊውን ድጓ ለማዳን ዋሻ ውስጥ ደበቁት። ሰላም ሲሰፍን ድጓን በክብር ሸሽጋ ያቆየችው ቤተልሔም ስሟ ንጉሥ ሰርጸ ድንግል ድረስ ደረሰ። የልሳነ ዕረፍት አንድ ድጓ መጠበቅ አንድን ታሪካዊ ስፍራ ዛሬ ድረስ እንድትጠበቅ ምክንያት ሆነ።